ሰላም ዩቲዩብ እንዴት ናችሁ? ዛሬ እዚህ አያት በሻሌ አካባቢ ፊሶን ሪል ስቴት መንደር አዲስ ነገር አለ ብለውን እሱን ለማየት ተገኝተናል። ምን አዲስ ነገር አለ የሚለውን አብረን እናያለን። ተከታተሉ። አይ ጋይስ ለማንኛውም እንግዲህ አሁን 7ኛ ፎቅ ላይ ነው የምገኘው። እዚህ በጣም የሚያምር ሾሩም አላቸው። ውስጥ ሰው ይጠብቀኛል። እሱን ከተዋወቅነው በኋላ ስለ ሁሉም ቤቶች ያሳየናል ማለት ነው። እዚህ አፓርትመንታቸውን ያላቸውን ትልቁን ቤት ዋናው አለ ብዙ አይነት አላቸው። ሞር ደግሞ ከኔ በላይ እሱ ስለሚያውቅ ያሳየናል ማለት ነው። ወደ ውስጥ እንግባ። ሰላም ነው? ሰላም። እንዴት ነህ? ኮንደና መጣ። ሰላም ኮንደና ቆየን። ስምህን አስተዋውቀን። እኔ ጃን ይባላለሁ። ስለ ሪል ስቴቱ ስለ ፊሶን ያለውን ሁሉ ነገር ነገረን። ቤታችሁን እንደማስጎብኙን በጣም የሚያምር ያለቀ ሾሩም ነው አይደል? ሁሉ ነገር ያለውን ነገር አሳየን። ከዛ ሌሎችም ቤቶች አሉ ብለኛል መሰለኝ። ስለዚህ ወደዛ ምን ሄዳለን? ከዚህ እንጀምራለን። እሺ እንኳን ደህና መጣ ጃኒ። አስጨናቂ ቤታው ባላለው አሁን ያለነው ባለ 3 መኝታ ነው። ኦኬ ደግሞ የመጣበት ሰዓት በጣም ጥሩ ነው። ይሄ ሳምፕል ሃውስ ቢሆን ሁሉም ቤት በዚህ ደረጃ ላይ ነው ያለው። ኦኬ ይሄኛው ባለ 3 መኝታ 140.67 ካሬ ነው። ቤቱን ስናስረክብ ፉል ፊኒሽድ ነው። እነዚህ ከቱርክ የመጡ የፊኒሺንግ ማቴሪያሎች የኪችን ካቢኔቱ ማለት ነው ሙሉ ለሙሉ በዚህ ነው ሁሉ የሚገጠሙት። እንደምታየው ሰፊ ሳሎን 32 ካሬ የሆነ ሰፊ ሳሎን አለው። ብራይት አለው። ከግቢ ውስጥ 100 ቪላዎች አሉት። ጥሩ ቪው አለው ማለት ነው። የራሳችሁ 100 ቪላ አላችሁ ማለት ነው? 100 ጂ+ ቪላዎች አሉ። ሰውም ገብቶ እየኖረ ነው። እንደምታያቸው ይሄን መሰለ ቤት አለ። ሰው መኖር ጀምሯል። እዚህ ሰው መኖር ጀምሯል። ኦኬ መሄድ እንችላለን። በኋላ እንችላለን። በጣም አሪፍ። ባለ 3 መኝታ እንግዲህ ያው ሰፊ ሳሎን አለው። እዚህ ጋር እንደምታየው 3 መኝታና ተጨማሪ ደግሞ አራተኛ ለሜዲስ ሩም ወይም ደግሞ ትራሽና ኪችን ማድረግ የሚቻል ሰፊ ኮሪደር ያለው እያንዳንዱ ቦታ ላይ የራሱ ተፈጥሮ ብርሃን አላቸው መስኮቶች። በየክላሱ ስንገባ ጨለማ ክፍል የለም ማለት ነው? ምንም የለም። በጣም አሪፍ። እንደ ትራዲሽናል ኪችን ሰው ቢጠቀም ይሄኛው ናቹራል ቬንቲሌሽን ቢኖረው ታስቦ የተሰራ ነው ማለት ነው። ኦኬ ይሄ ሰራተኛ ነው? የሰራተኛም መሆን ይችላል። ትራዲሽናል ኪችንም ትራዲሽናል ኪችን 3 ቤድሩም ነው? አንድ ዋናው እና 2 የልጆች ነው ወይስ? ማስተር ቤድሩም እና 2 የልጆች። ምሳሌ ለእያንዳንዱ ቤት የቁም ሳጥን ገጠማ በካምፓኒ ነው የሚገጠመው። ኦኬ በቃ ሲያልቅ እንደዚህ ነው የሚሆነው ማለት ነው? ሁሉም አልቋል። ሁሉም አልቋል። እስቲ ዋናውን ማየት እንችላለን? እሺ የልጆቹ ሽንት ቤት ነው? ኮመን ባዝ ነው ይሄ ማስተር ቤድሩም። ያንዳንዱ ቤት እንደቀደም ለነገሩ የተፈጥሮ ብርሃን አላቸው። ኦኬ በጣም አሪፍ። የሰው የውጪ ብርሃን ከፈለገ ይጠቀማል። ካለ ደግሞ 500 ካሬ ቴራስ ስላለው ከላይ 500 ካሬ ቴራስ አለ። 3 ቤዝመንት የመኪና ማቆሚያዎች ቦታዎች አሉ። እያንዳንዱ ቦታዎች በቃ ለከስተመሩ አስፈላጊ ነገሮች በሙሉ አሟልተናል። በጣም አሪፍ። የማስተር ቤድሩሙ እነዚህ ባዝሩሞቹ በዚህ ማቴሪያል ነው የተሰሩት። እዚህ ጋር እንዲገጠማል። እዚህ ጋር እና ብራይት ነው ቤቱ እንደምታየው። እዚህ በፊሶን ብራንድ ያሰራናቸው። ኦኬ በጣም አሪፍ። የራሳችሁ ብራንድ ማለት ነው? ፊሶን ብራንድ ይሰራል። እንዳየሁት ከሆነ እኛው የሁለቱ የልጆች ሽንት ቤት ኮመን ባዝ ነው። የላውንደሪ ስፔስ አለው። ኦኬ ሻምፖ ኮንዲሽነር ማስቀመጫችን ቦታዎችም አሉት። ኦኬ አሁን እዚህ ጋር የምታየው ማቴሪያል በሙሉ ቪላው ላይ ያለ ነው። አሁን ቪላዎች በሚሸጥበት ማቴሪያል ነው አፓርትመንቶችም የተሰሩት። በሩ፣ ሴራሚኩ፣ ኤቭሪቲንግ ብታየው ተመሳሳይ ነው። እዛ ጋር 4 ካሬ ባልከኒ አለው። 4 ካሬ ባልኮኒ ማለት ባልከኒ ሙሉ ስንት ካሬ ነው አልከኝ? 140.67 ካሬ። ኪችኖች አሰራራቸው እንዴት ነው? ኪችኖች አሁን እኛ እንደ ኦፕሽን ኦፕን ክሎዝ እያልን ድሮን ጠይቅ ነበረ። ለገዢ ኦፕን አድርገ ነው ሰው በፈለገው ዲዛይን ክሎዝ ማድረግ ይችላል። ኦኬ እዚህ ጋር የራሱ ናቹራል የሆነ ቬንቲሌሽን አለ። ከዛ ውጭ ተንቀሳቃሽ ሳከር ማድረግ ይችላል ማለት ነው። ኦኬ እዚህ ጋር የፍሪጅ ስፔሶች አሉ። እነዚህ በቃ በውጭ ኢምፖርት የሆኑ ማትሪያል ስለተሰራ ምንም ኳሊቲ ዋይዝ በቃ አያሳስብም። ለከስተመር ደግሞ ኳሊቲ ዴሊቨሪ ትረስት ካምፓኒውን በጣም ሰርቶ ከጨረሰ በኋላ ነው ሽያጭ የሚጀምረው። እንደምታየው አሁን ጨርሳችኋል ያለው? አሁን ለምሳሌ እነዚህ ያለቁ ናቸው በዚህ ደረጃ ያሉት። ሌላ ደግሞ እስከ 1 ዓመት ድረስ መከፈል የሚችል ግን ፕሮግረሱ ከ95% በላይ ይደርሳል። ኦኬ ለሰው ላካፍ እንዲመች ተብሎ ስለታሰበ ገባኛል። በጣም አሪፍ። ይሄ ገና ጅማሮ አፓርትመንታችሁ ነው? ቪላም አላችሁ? ቪላ አላችሁ? 190 ካሬ እና 340 ካሬ ጂ+ ቪላዎች አሉ። ዋው 190 ካሬ እና 340 ካሬ ጂ+ ናቸው። ኦኬ በጣም አሪፍ። 5 ቤድሩም 6 ባዝ ነው መለሰፋት። 5 ቤድሩም በጣም አሪፍ። እንዴት ነው የሚያደርጉት ሰዎች አሁን አፓርትመንቶቹን አከፋፈል እንዴት ነው? ወር ደግሞ እንዴት ነው እናንተ የምታዩት? ውጪ ላለ ሰው እስቲ እንዴት ነው ያለው? በጣም አሪፍ። አሁን እኛ ሁለት አይነት አከፋፈል አለን። አንደኛ ካሽ ለከፈለ እስከ 1 ሚሊዮን ብር ዲስካውንት እናደርጋለን። ከዛ ውጪ ግን ቅድመ ክፍያ 40%፣ ቀሪውን እስከ 1 ዓመት መክፈል የሚችሉበት እድል አመቻችተናል። ሌላው
ደግሞ በሁለት ዙር 70 አድርገው ቀሪውን ደግሞ እስከ 4 ወር 30% እንዲከፍሉ። እነዚህ በቅርብ ጊዜ የሚረከቡ ናቸው። አይቆይም ማለት ነው። አይቆይም። በጣም አሪፍ። እንግዲህ ጋይስ እንደሰማ ጥቂት ቤቶች ናቸው ያሉትም ጥቂት ቤቶች ናቸው። ኦኬ ያሉት ኦኬ ብዙዎቹ ተሽጠዋል። በጣም አሪፍ። ሶ እንግዲህ እንደሰማችሁ ፊሶ ሪል ስቴት ብዙዎቹን አፓርትመንታቸውን እዚህ ያሉትን አይ ቲንክ ቪላውን ተሽጠዋል አይደል? ብዙዎቹ የተወሰነ አለ። አፓርትመንቱን ትንሽ ነው የቀሩት። በታች በመታየት ቁጥር መደወል ትችላላችሁ። አሁን ወደ ቪላውን ይደመሰኛል። በድጋሚ ተከታተሉ። ፊሶ ሪል ስቴት ጃኒ ነኝ። ሰብስክራይብ ያደርጋችሁ ያዙ። አይ ጋይስ እንግዲህ ውስጡን አይታችሁታል። አሁን ደግሞ የት ነው ያለነው? ቴራዝ ኦኬ አፓርትመንት የአፓርትመንቶች ፕሮግራም ማስኬጃ በዚህኛው በዛኛው ሳይድ 250 ካሬ በድምሩ 500 ካሬ ለፕሮግራም ማስኬጃ ቴራስ አለው። ዋው በጣም ሰፊ ነው። በዚህ በኩል ደግሞ በቃ ያለውን አየር ብርሃን ሙሉ ከተማ አዲስ አበባ እዚህ ጋር ያለችው። ሶ ይሄ ለምንድን ነው ያልከኝ? ለፕሮግራም ማስኬጃ አዳራሽ ከመከራየት እዚህ ጋር ለውጭ ማድረግ ይችላል ማለት ነው። ሶ በዚህኛውም ሁለት ሳይድ ነው ያለው ማለት ነው። ሁለት ሳይድ አለ። ኦኬ ዋው በጣም አሪፍ ቦታ ላይ ነው። አሪፍ አየሩም አሪፍ ነው። እንደገና ደግሞ ቅድም በአፓርትመንት ውስጥ ታችሁንን በእንትኑ እያሳየኝ ነበር። ቪላ ቤቶቹ እያሳየኝ ነው። ሶ እነኚህ ናቸው ቪላዎቹ አይደል? ያው እንግዲህ ፊሶን 45000 ካሬ ኮምፓውንድ ነው። በቃ ሌክዠሪ ቪላና ታውናሳችን የሚባሉት እነዚህ ናቸው። ኦኬ ዋው ሶ ሁሉም የራሳቸው ፓርኪንግ አለው። ሰፋፊ ፓርኪንግ። ይሄ 4-5 መኪና ማቆም ይችላል። ያኛው 3 መኪና ማቆም ይችላል። ሶ ባለ 190 ባለ ስንት ያልከኝ? አንደኛው ይሄኛው 340 ካሬ ማለት ናቸው። ይሄ 340 ካሬዎች ናቸው ትልልቆቹ ማለት ነው። እነዛኞች ደግሞ 10 በ19 ካሬ ማለት ነው። 190 ካሬዎች እነዛኞች ናቸው ጀርባ ያሉት። በጣም አሪፍ። ለማንኛውም እነኚህ እንኳን ወርደን ብናያቸው ይሻላል። ያው ከላይ ስታዩት ሁሉም በጣም ያምራሉ፣ ተደርድረው አሪፍ ቦታ ላይ ናቸው። ቴራዙ ደግሞ ይሄን ይመስላል። ፕሮግራም ሲኖራችሁ ምናምን ሌላ ቦታም ግዴታ መሄድ አይጠበቅባችሁ ማለት ነው። በጣም አሪፍ። ስለዚህ አሁን ወደ ይሄን ካየን ወዴት ነው? ወደ ቪላ እንውረድ። ለግዠሪ ቪላዎች ጋር እንሄዳለን። ውስጥ ድረስ ገብተን አንድ በአንድ ያሳየናል ማለት ነው። በድጋሚ ፊሶ ሪል ስቴት ተከታተሉ። አይ ጋይስ ለማንኛውም እንግዲህ አፓርትመንቶቹን አየን፣ ቴራዙን አየን። አሁን ደግሞ ወደ ቪላ ቤቶቹ መተናል። ገና ካሁኑ ፈርስት ኤክስፕሬሽን በጣም ያምራል። የሚያምር ቦታ ላይ ናለው። ከኔ በላይ አንተ ታውቃለህ ያለውን ነገር ደግሞ እንግዲህ ለተመልካቾቻችን ንገራቸው። እውነት ነው። እንደዚህ ስታየው የሚኖርበት ግቢ ነው የሚመስለው። ግሪን ኤሪያ በሙሉ ምናምን ጨርሰናል። አሁን አስፋልት ከሰራን ሙሉ ለሙሉ አለቀ። እነዚህ ትልቆቹ 340 ካሬ ናቸው። ትልልቆቹ እነዚህ 50 በ190 50 በድምሩ 100 ነው ያለው። ወደ ላይ ስንት ነው? ጂፕላስቱ ናቸው። ዋው ሙሉ ባዙርም ኤቭሪቲንግ ምናምን አልቋል። በቃ ሰው ሲገቡ ከፍለው መግባት የሚችልበት ደረጃ ላይ ነው። ኦኬ መኖር መጀመር ይችላሉ ማለት ነው። ሰውም እየኖረ ነው። ሰው ይኖራል አሁን ግቢ ውስጥ እየኖረ ነው። በጣም አሪፍ። እነኚህ አሁን ትልልቆቹ ስንት ቤድሩም ናቸው? ለምሳሌ ወይ ይለያያል? ተመሳሳይ ናቸው። ለምሳሌ እያንዳንዳቸው የሚለያየው የቤድሩም ስፋት፣ የሳሎን ስፋት፣ የግቢ ስፋት የሚለያየው ግን ዲዛይናቸው በተመሳሳይ ነው። የነዚህ 4 ቤድሩም 5ኛ የሜድስ ሩም እስከ ባዝሩም እያንዳንዳቸው ቤድሩም ነው። የራሳቸው ባዝሩም አላቸው። ሰፋፊ የሆነ ባልከኒም አላቸው። በጣም የተፈጥሮ ብርሃን ያለባ መብራት ሳይበራ ቤት ውስጥ ገባ በቃ ብርሃን ነው እያንዳንዱ ቤት። እስቲ እንዴት ነው ለእንትን ያላችሁ ደግሞ ልጆች አሉ እንደዚህ እስቲ ለየት ያለ ደግሞ ላይክ ከአፓርትመንቱ ጋር ሊገናኝ ይችላል ወይ ደግሞ ከቪላው ጋር እስቲ እንዴት ነው ያለው? አይገናኝም። አሁን እዚህ ጋር ከ2 ኪሎ ሜትር በላይ አስፋልት አለ እንደምታየው። 10 ሜትር አስፋልት አለ እዚህ ጋር 2 ሜትሩ ለእግረኛ 6 ሜትር ያስፋልት አለ። አቺ ለእግረኛ ነች። በዚህ ደግሞ ለመኪና አስፋልት መኪና ነው። በጣም አሪፍ። ልጆች ቢኖሩ ሳይክል ከ2 ኪሎ ሜትር በላይ ግቢ ውስጥ ለፈለጉ መዝናናት። ይሄ ደግሞ አስፋልቱ ሲያልቅ ደግሞ አሰብኩት እኮ ምን ያህል ይሄ ኮንትራት ተይዟል። አሁን ከአንድ ወር በኋላ ሙሉ ለሙሉ የሚያልቅ ይሆናል ማለት ነው። በጣም አሪፍ። ቪላ ቤት ውስጣቸው በቃ እነዚህ ጋር ወደፊት የሚጎበኝ ግቢ ነው። ውስጥ መግባት እንችላለን። ውስጥ ገብተን ደግሞ ዲቴል ማየት እንችላለን። በጣም አሪፍ ማክረን የተሰራው ምናምን በጣም አሪፍ። እንግዲህ ጋይስ አሁን ወደ ቪላ ቤቶች ውስጥ ልንገባ ነው። ወደ መጨረሻ ላይ ደግሞ አከፋፈሉን ያለውን ነገር ሁሉ ነገር ይነግራችኋል። በድጋሚ ፊሶ ሪል ስቴት ነው ያለነው ቪላ ቤቶቹ ጋር ተከታተሉ። ሲያምር ወስደ አይ ጋይስ ለማንኛውም እንግዲህ አሁን ውስጥ ልንገባ ነው። ከዛ በፊት ስለዚህች መብራት የነገርከኝ ነበረ። ብዙ አይ ቲንክ ሁሉም ቦታ ነው ያለው አይደል? ሁሉም ቦታ ተገጥሞ አልቀዋል። እነዚህ በሶላር የሚሰሩ ናቸው። ኦኬ
ጀስት ማታ ብትመጣ ማታ ሲበራ በቃ ጀስት ኮሪደር ከተማ ላይ ያለ መብራት ነው። በጣም ደስ ይላል። ለፊቱ ያለው ቤት ጋር ማች ያደርጋል። ስለዚህ ማታ ኢቨን ሴፍቲውም ባሻገር ውበቱ ራሱ በጣም አሪፍ ነው የሚሆነው ማለት ነው። አሁን ይሄኛው ቪላ ውስጥ እንገባለን እያለኝ ነው። እስቲ ውስጥ እንግባ ነገርን ያለው ነገር ስለዚህ ቤት በቃ እነዚህ 340 ካሬዎች ሁሎችም በተመሳሳይ ዲዛይን የተሰሩት። ኦኬ ሶ እዚህ ጋር ሰፊ የሆነ የመኪና መቆሚያ ያለው 2 ግሪን ኤሪያ ነው ያለው። ሰው ከፈለገ ይሄን ስዊሚንግ ፑል ማድረግ ይችላል። ከፈለገ ደግሞ ሙሉ እንደ ሴራሚክ ሰርቶ ሰፊ የሆነ ካር ፓርኪንግ ማድረግ ይችላል እንደ ፍላጎቱ። ሶ ይሄን ወደ ዋና መቀየር ይችላል ማለት ከፈለጉ እናንተ እንትን ማለት ይችላልላችሁ። እኛ በዚህ ዲዛይን ብቻ ነው የሰራነው፣ ግን መነጋገር ይችላል እንደዚህ ከፈለጉ አዲስ ነገር ካለ ችግር የለም። ኮስት ብቻ ኦፍ ኮርስ ስማ። ለማንኛውም እንዳለ 2 ጋርደን አለ በዚህ በኩል በጣም የሚያምር የግሪን ኤሪያ አለ። አልገባውም እስካሁን ውስጡ እንግዲህ ገብተን የምናየው ይሆናል። ከዚህ ጋር ራሱ ስታዩ አፓርትመንቶቹ ማየት ትችላላችሁ። ቪላ ቤቶቹ አሉ። ያ የራሱ በቃ ትልቅ ግቢ ነው እንትን በሉ። በጣም አሪፍ። ስለዚህ ወደ ውስጥ እንግባ ጋይስ። ከቤቱ ባሻገር የተጠቀምነው የፊኒሺንግ ማቴሪያል በጣም የሚገርም ነው። ቤቱን የሚመጥን ቆንጆ የሆኑ ቀላል ብራ ሴራሚኮች ላይ፣ በሮች ላይ፣ ኪችን ካቢኔት፣ የባዙር እቃዎች የተጠቀምናቸው እነዚህ አሁን የመጀመሪያ እንግዳ መቀበያ 2 ሳሎን ያለው የመጀመሪያ እንግዳ መቀበያ ነው። መሸኘት ያለበት እንግዳ ከትሸኛል። በጣም የቅርብ ቤተሰብ ሲኖር አንዳንድ ሰፋፊ ፕሮግራም ሲኖር ደግሞ ከላይ ሌላ ሰፊ የሆነ ሌላ ማለት ነው ሰፊ ሳሎን አለ ሌላ። ሶ በዚህ በኩልም ሙቀት ሲሆን አንዳንዴ እቺን ከፍቶ ግሪን እንዳገኝ ማለት ነው። ራቀኝ እዚህ ጋር ደግሞ ዋና ሲኖር አሰቡት። በጣም አሪፍ ነው። ከዚህ ጋር ከእያንዳንዱ ቤት ጋር ምንም የሚያገናኝ ነገር የለም። ፕራይቬሲ ኦኬ በጣም እኛን ጀስትኛ እንደ ሀሳብ እንደ ኦፊስ ነው ያደረግናት። ሰው የፈለገውን ፐርፐዝ መጠቀም ይችላል። እዚህ ጋር ግሪን ኤሪያዎች ሲያድጉ እዚህ ጋር ሼልፉን አድርገው ወይም ደግሞ ለትልቅ ሰዎች ማረፊያ የሚሆን እንደ ቤድሩም ማድረግ ይችላል። ባዝሩም ስላለ እዚህ ጋር ማለት ነው። በጣም አሪፍ። ይሄኛው ራሱ ቪላው ስንት ቤድሩም ነው? 4 ቤድሩም ከሰራተኛ ጋር 5 ቤድሩም። በጣም አሪፍ። ይሄኛው ደግሞ የኮመን ባዝ ነው ከሳሎን። ይሄኛው ትራዲሽናል ኪችን የራሱ ስቶር አለው እዚህ ጋር ማለት ነው። ኦኬ ሶ ሌላ መውጫኛ አክሰስ አለው ማለት ነው። ፕሮግራም ሲኖር ያለው ስፔስ ራሱ በውጭ በኩል ፕሮግራም ማድረግ ይችላል። በጣም አሪፍ። ሶ ይሄኛው ትራዲሽናል ኪችን አለ እዚህ ጋር ስቶር አለው። ሶ ወደ ላይ ስንት ነው ያለው? ፕላስቱ ነው። ፕላስቱ ነው። ይሄ ግራውንድ ነው። ገና ግራውንድ ላይ ነው። እንደምታየው ምንም መብራት ሳይበራ ብርሃን ነው ቤቱ። በጣም በጣም ብርሃን አለ። ደግሞ ኳሊቲው ደረጃው ሁሉ ነገር ሰፋፊ ኳሊቲ አለው። አየር የራሱ ሌላ በስማ እዚህ ጋር የራሱ ሊቪንግ ኤሪያ ነው። ሁለት የተለያየ ቤት ብሎ እዚህ ጋር ሊቪንግ ኤሪያ አለ። ዳይኒንግ ኤሪያ ደግሞ ለራሱ ብቻ አለ። እዚህ ጋር እዛ ጋር ባልከኒ ያለው ባልከኒ ያላት መውጣት እንችላለን እንችላለን። አሁን ለምሳሌ ኦፕን ኪችናችን እዚህ ጋር ነው ያው ትራዲሽን ቲቺንግ ደግሞ ዳይኒንግ ኤሪያ ነች። ሶፋ እዛ ጋር አለ። ሰራተኛ በታች ወጣ የሆነ ነገር ዘት መጣ በዚህ ማለት እንድትችል ኪችን አክሰስ ተሰርታለች ማለት ነው። ሶ ሶ ሞጫ ለራሱ ማለት ነው። ዋው ሶ ይሄኛው እዚህ ጋር ኦፕን ኪችናችን እዚህ ጋር ደግሞ ኤል ሼፕ የሆነ እዚህ ጋር ተቆልፋለች። ከዚህ አንስቶ እዛ ድረስ ባልከኒ ያለው አንዳንድ አየር ለመቀበል በጣም አሪፍ ከውጭ መውጣት ብትፈልግ ማለት ነው። በጣም አሪፍ። ስለዚህ በቃ ኪችኑ በዚች ጋር ከሰራተኛ እንደልቡ ከታች የሚመጡ ነገሮች ለማምጣት ነው። በጣም አሪፍ። እኛው ጋር ኮመን ባዝ አለ። ፉል ነው ይሄ ፉል ባዝ ነው። ሶ እዚህኛው ጋር አንደኛዋ መኝታ ቤት የልጆች እያንዳንዱ መኝታ ቤት የራሱ የሆነ ባዝሩም አለው። ኦኬ ፕላስ ከቤቱ በላይ ደግሞ በርን ስትከፍት መስኮት ስትከፍት ቫልዩ አለው። እያንዳንዱ ነገር ያንተ ቤት ብቻ ውብ ቢሆን ምንም ጥቅም የለውም አይደል? በር ስትከፍት ያንተ ቤት ብቻ ቢያምር ጥቅም የለውም። ስትከፍት የምታየው ነገር አሁን እኮ ቫልዩ ለመኖርም ደስ ይላል። አሰብኩት አሁን መብራቶቹ ሲበሩ አስፋልቱ በቃ ሲያልቅም በስማ በጣም ደስ ይላል። ደግሞ የሶላር መሆኑ በጣም አሪፍ ነው። ሶላር ናቸው። አሁን አንደኛ ላይ ያለ ነው። አሁን አንደኛ ላይ ያለ ገና አንድ ይቀረናል። ወደ አንድ አለ ከላይ ማስተር ቤድሩም 2 የልጆች መኝታ ቤቶች እዛ ጋር ነው ያሉት። ማስተር ቤድሩማችን ቀጥታ ስንገባ ያው አልጋ እንደዚህ ይቀመጣል። እዚህ ጋር እኛው ጋር አንድ ባልከኒ ያለው በዚህ ወደ ውጭ ለመውጣት በረንዳ ልጅ ጋር አርቲፊሻል ግሪን ኤሪያ ማስቀመጥ ይችላል። ለቤቱ ውበት ለአንተ ሰው ማስተር ቤድሩም ይሄ ነው ስፋቱ። ይህ ሙሉ ማለት ነው። ኦኬ ክሎዜት ደግሞ እዛ ጋር ይኖራል ማለት ነው። ክሎዜት ነው ያለው በጣም ሰፊ የሆነ ክሎዜት አለ እዚህ ጋር ማለት ነው። እንግዲህ ጋይስ የምታዩት የሁሉ ልብስ ማስቀመጫ ነው። ሁለተኛ ላይ ያለው በጣም አሪፍ የማስተሩን ባዝሩም ማሰብ ያው በለው ይቁም ሻወር አለ እዚህ ጋር ከእንዳዎች አሉ። ሻፕሲ ሁሉም ነገር አሟልተናል። እንግዲህ እንደ ሻጭ ሁሉ ነገር ተሟልቷል። ገዢ ሲመጣ ይሄ የለም የሚባል ነገር የለም። እኛ
በጣም አሪፍ ሶ እንዳልከኝ እዚህ ያሉት ስታንዳርድ እቃዎች ናቸው አፓርትመንቱ ላይ ያሉት በቃ አፓርትመንቶችም ያሉት ተመሳሳይ ነው አሁን ሰው ድሮ ስንሸጥኛ ቪላ በተጠቀምነው አፓርትመንት እንሰራለን ብሎ ያስብ ነበር እዚህ ግን ተመሳሳይ ማትሪያል ይሄ ምንድነው ይሄኛው ሰከንድ ማስተር ማች ያደረገ የልጅ መኝታ ቤት ነው ሁለት አልጋ መያዝ ይችላል የራሱ ባዝሩም አለ እዚህ ጋር አያው በጣም ሰፊ አረ በጣም እና የራሳቸው ባዝሩም አለ የራሳቸው ባዝሩም አላቸው እንግዲህ ጋይስ የራሳቸው ባዝሩም አላቸው ይሄ ማስተር ቤድሩም ነው ብዙ ሰው የሚያስበው ግን አይደለም የልጆች ነው በጣም ሰፊ የሆነ ቦታ ነው ወደ ሁለት አልጋ ይችላል በጣም አሪፍ እዚህ ጋር ደግሞ አንድ ቅድም እንዳየና ተጨማሪ ሌላም አለ አንድ ቤድሩም አለ የልጆች ሶ እዚህ ላይ ብቻ 3 ነው ያለው እዚህ ጋር 3 አለ በቃ እንትን ነው ለመኝታ ቦታዎች ስለሆነ ጸጥ ማለት አለበት ሌላ ፕሮግራም የለም እዚህ ጋር መኝታ ቤቶች ብቻ ናቸው ማስተር ቤድሩም ልጆች አሉ ቼክ ለማድረግ ይመቻል ማለት ዋው ሶ የራሱ ባዝሩም አለ ከዛ ናቹራል ላይት አለው የምትኖርበት ቤትም ብርሃን ካልሆነ እውነት ነው ኤክስትራ ማታወጣበት ስትገዛ ምንም ወጪ ማታወጣበት ቤት መሆኑን ማድረግ አለበት ሸጠው ባከራየው የሚለውን ነገር ሙሉ ቼክ ስታደርግ ደግሞ በቃ ሙሉ ለሙሉ ዴቨሎፒንግ የሆነ ኤሪያ ነው በጣም ተፈላጊ ሰፈር ነው ስለዚህ ሁለቱም 3 አለ ሶስቱም የራሳቸው ሽንት ቤት አላቸው ባዝሩም አላቸው ማለት ነው ታች ደግሞ ራሱ ባዝሩም አለው በስማ አለ ከጀርባ ደግሞ ሰርቪስ አለ የሚስሩ እስከ ባዝሩም ላውንደሪ ስፔስ አለው ማለት ከጀርባ እንግዲህ ጋይስ ከላይ ማለት አይደል ሶ አሁን አንደኛ ላይ ያለ ነው G+1 ላይ ያለ ነው ሁለተኛም ላይ እንደዚህ ያለው ያኛው ይሰፋል መሰለኝ ከላይ ያለው ይሰፋል እንግዲህ እንደምታዩት ከዚህ ሆናችሁ ሙሉ ቪላዎቹን ግቢው ማየት ትችላላችሁ ያኔ እኔ በጣም ወደድኩት ላይ ራሱ ወንበርን ቁጭ አድርገን ሳብሽ ያዳድጉ አረ በጣም ስለ ሰው ላይክ የሆነ ነገር ላድርግ ካለ ቤቶቹን ግቢውን የራሱ እንደራሱ ማድረግ ይችላል ሶ በጣም እሱ ነገሩ በጣም አሪፍ ነው በተለይ ደግሞ ከናንተ ጋር ደግሞ ተነጋግሮ የሆነ ነገር ማድረግ ከቻሉ ደግሞ በጣም ሞር አሪፍ ነው እስቲ ስለ አከፋፈላቸው ያለውን ነገር እስቲ እንዴት ናቸው ቪላዎቹ ሶ አከፋፈልኝ በተቻለ መጠን ያው ሰው ካሽ ቢገዛ እንመከራለን ለምን ያለቀ ነው ቀጥታ መግባት ይችላል ኦኬ ሶ ካሽ ከከፈለ እስከ 3 ሚሊዮን ብር የሚደርስ ዲስካውንት አዘጋጅተናል ዋው ሶ የ340 ካሬ ዋጋ 65 ሚሊዮን ነው 65 ሚሊዮን የተሸጡት ሶ ካሽ ከከፈለ 62 ሚሊዮን ይሆናል ማለት ነው ከዛ ውጭ የባንክ ኦፕሽን የሚፈልግ ከፈለገ ግን ሰው እኛ የአዋሽ ባንክ አመቻችተናል ኦኬ በዶላር እና በአገር ውስጥ 50% ለፊሶን ሪል ስቴት ይከፍላል ቤቱን ይረከባል ቀሪውን ግን እስከ 20 ዓመት ድረስ ዋው በባንክ መክፈል ይችላል ማለት ነው በጣም አሪፍ ነው ፊሶን ሪል ስቴት እንደወደዳችሁ ተስፋ አደርጋለሁ በዚህ ከታች በምታዩት ቁጥር ቀጥታ ደውላችሁ እነሱ እየመጣችሁ እኔ እንዳየሁት ዛሬ እየመጣችሁ በማስጎብኘት ትችላላችሁ ሁሉን ነገር መነጋገር ትችላላችሁ ውጭ ሀገርም ከሆናችሁ ደግሞ በዚህ ቁጥር እየተደዋወላችሁ ዋትስአፕም አለ አይደል ዋትስአፕ አለን እሱ ጋር መነጋገር ትችላላችሁ ሁሉን ደግሞ ብዙ ጊዜ ከውጭ ሆኖም ዲል መጨረስ ትችላላችሁ ኮንትራት የተላላካችሁ ማለት እና እንደዛ ማድረግ ትችላላችሁ በድጋሚ ማነስም አስጨንቆናል ዛሬ በጣም አሪፍ ነው አይ ጋይስ ለማንኛውም እንግዲህ አሁን ደግሞ ታውን ሃውስ ነው ያለነው መሰለኝ ታውን ሃውስ በተለምዶ ነው ታውን ሃውስ የምንለው እንጂ ግድግዳ ሼር ያደርግም ራሱን የቻለ G+2 ቪላ ነው ኦኬ G+2 ቪላ ማለት ነው ስለዚህ ኦኬ እዚህ ቪላዎቹ ጋር ነበርና አይደል እነኚህ ከፊትም ከጀርባም አላችሁ ማለት ነው ከፊትም ከጀርባ ዋው በጣም አሪፍ ሶ እነኚህ እስቲ ታውን ሃውሶቹ ምንድናቸው ካሬያቸውን ያለውን ነገር ነገርን እስቲ ያው አሳጥረን የመጨረሻ ስለሆነ እሺ አመሰግናለሁ ታውን ሃውስ ያልነው ግድግዳ ሼር ያደርግም ዲፈረንስ ለመፍጠር ነው እንጂ ግድግዳ ሼር የማያደርግ G+2 190 ካሬ ነው መሬቱ 190 ነው ውስጡ ግን 340 ያክል ስፋት አለው ከትልቁ ቪላ ጋር ተመሳሳይ ነገር ነው ያለው ግን ምንድነው ልዩነቱ የካሬ ስፋት ብቻ ነው ልዩነት ያለው የቤድሩም ስፋት የሳሎን ስፋቶች ምናምን ብቻ ነው ያለው ሶ እዚህኛው ጋር 5 ቤድሩም 6 ባዞች አሉት ማለት ነው ስለዚህ በቃ ሰርቪስ አለው በዋጋ ቀነስ የሚልም ከፈለገ ከዛኛው ከዋጋ 42 ሚሊዮን ኦኬ 42 ሚሊዮን ነው ከዛ ውጪ ግን በአዋሽ ባንክ ቅድም ባልኩህ ሲስተም 50% ከፍሎ 50% እስከ 20 ዓመት ድረስ መክፈል ይቻላል ዋው በጣም አሪፍ ስለዚህ የ42ቱን 50% ማለት ነው በጣም አሪፍ ለማንኛውም እንግዲህ እንዳያችሁት ነው አፓርትመንት ቪላ ታውን ሃውስ አይተናል እናንተ በፈለጋችሁት መሰረት በድጋሚ በዚህ ቁጥር መደወል ትችላላችሁ ኮንታክት ማድረግ ትችላላችሁ መጣችሁ ማየት ትችላላችሁ እንግዲህ የዛሬ ቪዲዮ ይመስል ነበር ፊሶን ሪል ስቴት በጣም እናመሰግናለን በሌላ ቪዲዮ እስክንገናኝ ሰላም ቆዩልን ቻው